ትላንት አንድ እህት ደወለችልኝ። ባለቤቴ የሚኖረው ሳውዲ አረቢያ ነው አለች። 3 ልጆች አሉ። 10 ዓመት አብረን ኖረናል። እኔ ወደ ሀገር ልጆቼን ይዤ መጣሁ። ከዚያ እሱ እዛው ቆየ። ከዛም ምን ብለው አለኝ፣ ሁለተኛ ማግባት ስለምፈልግ ፍቀጅልኝ አለኝ። እሱ እዛ ነው፣ እኔ እዚህ ነኝ። ፈቀድኩለት፣ አገባ። ከዛም በኋላ ከሷ ጋር ተፋታ። አሁንም ሁለተኛ እንዳገባ ፍቀድልኝ አለኝ። ፈቀድኩለት፣ አገባ። ከዚያም ምን ብለው አለኝ፣ አንቺን አልፈልግሽም፣ ያቺኛዋ የሄደችው ሚስት እንዳለኝ ሰምታ ነው። አሁንም አንቺ መኖርሽን በምታቀበት ጊዜ አሁንም ትሄዳለች። ስለዚህ ሚስት እንዳይበረክትልኝ ሰበብ እየሆንሽ ያለሽው አንቺ ስለሆንሽ አንቺን አልፈልግሽም ብሎ አለኝ አለች። ኢዘን ጥያቄሽ ምንድነው ስላት፣ ፍቺ ብጠይቅ ሐራም ይሆንብኛል ወይ? አየህ፣ ያላግባብ ባሏን ፍቺ የጠየቀች ሚስት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም፣ አይደለም ጀነት ልትገባ የጀነትን ሽታ አታገኘውም ብለዋል። ይሄን ሐዲስ ሰምታለች። ይሄ ያስጨንቋታል። ፍቺ ብጠይቅ ሐራም ይሆንብኛል ወይ አለች። ልጆች አሉሽ? አዎ። ልጆችሽን የምትቀልቢበትስ ንብረት አለ? ሳውዲ ሆነሽ ያያሽው? የለም፣ ምንም የለም። ከመጣው አንድ ቀን እንኳን ምንም ልኮልኝ አያውቅም። ስለዚህ ከተፋታችሁ ልጆቻችሁ ምን ሊበሉ ነው? ቢያንስ እንደው ኧረ ጭራሽ ልኮልኝ አያውቅም። ለዓመታት ለልጆቹ ልኮ አያውቅም። አዎ አያውቅም። እሺ እነዚህ ልጆች ሲያድጉ አባዬ ባባ ምናምን ብለው ይንከባከቡት ይሸከሙት። ልኮላቸው አያውቅም። አዎ። በዚያ ላይ ደግሞ ሚስትየው ላይ የሚያሳድረውን በደል ነገ ልጆች ይሄንን ቂሳ ሲሰሙ ውጤት ምን ሊሆን? አና አቁሉ ዳኢመን እንደው ስልጣን ኖሮኝ ብችል አረብ ሀገር ላይ የሚኖሩ ወንዶችን ሰብስቤ ኤሮፕ ላይ የሚኖሩ ሚስቶችን ሰብስቤ ደግሞ አረብ ሀገር። ለምን ሚስቶች በጣም የሚያስቸግሩት ኤሮፕ፣ አሜሪካ ምናምን የሴት መብት በሚለው እዛ አካባቢ ያሉ ሚስቶች አብዛኛዎቹ ያስቸግራሉ። አረብ ሀገር ላይ የሚኖሩ ወንዶች ደግሞ አብዛኛዎቹ ከ90 ምናምን ፐርሰንቱ ሴቶችን ገረድ አድርገው ገዝተው ባሪያ አድርገው ንብረት መሰብሰቢያና ሕይወታቸውን ማስቀጠያ የሚያደርጉ ቀብር የሌለባቸው የማይመስሉ አላህን የማይፈሩ መዓት ወንዶች አሉ። ልጆቻችሁም የዛ አካል ናቸው። ምናልባችም እኛ የዛ አካል ሆነን ነበረ። አላሁ ጀለ ወዐላ አፉ ይበለንና። ኢዘን እናቴን የበደለን አባት እንዴት ብለህ ነው ነገ እሱን ልትንከባከበው ውስጥህ የሚፈቅድል? በአባትነቱ መቼም እናትክን ስለመታ አትመታ። ነገር ግን እንደው የአባት ፍቅር፣ የአባት ክብር፣ የአባት መሐባ ኖሮ ለመንከባከብ ይከብዳል። በተቃራኒው ሴቶች የቤቱ ንጉሥ ሆነው ሰውየውን እንደ ባሪያና እንደ ቤት ሰራተኛ የሚያስተዳድሩ አሉ። ሰውየውን ምንጭቅጭቅ የሚያደርጉ፣ እሱም ወንድነቱን አስረክቦ ሰጥቶ ቤት ውስጥ ዱዓ አረግልሻለሁኝና ስሪ ብሎ እሷን ወደ ሥራ